ከብዙ ዘመናት በፊት በእስራኤል ምድር ዳዊት የሚባል ብላቴና ይኖር ነበር። ዳዊት ወታደር አልነበረም፣ ንጉሥም አልነበረም። በመዝሙር አምላኩን ማመስገን የሚወድ የአባቱን በጎች የሚንከባከብ እረኛ ነበር። በየቀኑ ዳዊት ይዘምር፣ እግዚአብሔርንም በፍጹም ልቡ ይወድ ነበር። ከዕለታት አንድ ቀን ንጉሥ ሳኦልና የእስራኤል ሰዎች በኤላ ሸለቆ ሰፈሩ። ከፍልስጥኤማውያን ጋርም ሊዋጉ ተሰለፉ። ከፍልስጥኤማውያን ሰፈር ጎልያድ የተባለ ቁመቱ 6 ክንድ ከስንዝር የሆነ እጅግ ግዙፍ እና ትልቅ ሰው መጣ። እርሱም ቆሞ ወደ እስራኤል ሰዎች ጮኸ፣ እንዲህ ብሎም ተናገረ። ለእናንተ አንድ ሰው ምረጡ፣ ወደ እኔም ይምጣ። ከእኔም ጋር ሊዋጋ ቢችል ቢያሸንፈኝ ባሪያዎች እንሆንላችኋለን። እኔ ግን ባሸንፋችሁ እናንተ ባሪያዎች ትሆናላችሁ፣ ለእኛም ትገዛላችሁ ሲል ተናገረ። ሳኦልና እስራኤልም ይህን ግዙፍ ሰውና ድምፁን በሰሙ ጊዜ እጅግ ፈሩ፣ ደነገጡም። ዳዊትም በቤተልሔም እሴይ የሚባል ሰው ልጅ ነበር። እሴይም 8 ልጆች ነበሩት። ከ8ቱ ልጆች 3ቱ ንጉሥ ሳኦልን ተከትለው ወደ ሰልፍ ሄደው ነበር። ዳዊት ግን የሁሉ ታናሽ ሲሆን የአባቱን በጎች ይጠብቅ ነበር። አባቱም እሴይ ልጁ ዳዊትን እንጀራ ለወንድሞቹ እንዲወስድላቸውና የወንድሞቹን ደህንነት ጠይቆ እንዲመጣ አዘዘው። ዳዊትም ማልዶ ተነሳ፣ ወደ ሰልፍ ቦታውም ተጓዘ። ደረሰ ጊዜ ወደ ሰራዊቱ ሮጦ ወንድሞቹ እንዴት እንደሆኑም ጠየቀ። በዚያን ጊዜ ጎልያድ የተባለው ሰው ወደ ሰልፉ መጣ፣ ድምፁንም ከፍ አድርጎ ተናገረ። ዳዊትም ያለውን ሰማ። ወንድሙ ኤልያብ ግን ዳዊትን በጦርነት መሃል ባየው ጊዜ ተቆጣ። ለምን ወደዚህ መጣህ? እነዚያን በጎችስ በምድረ በዳ ለምን ተውሃቸው? ጦርነት መሃልስ ለምን ትመጣለህ? አለው። ዳዊትም እኔ ምን አደረግኩ? አባቴ ለእናንተ ምግብ ይዤ እንድመጣና ደህና መሆናችሁን እንድጠይቅ ላከኝ። እኔም መጣሁ። ደሞስ ይህ ታላቅ ነገር አይደለምን? ብሎ መለሰለት። ዳዊት ንጉሥ ሳኦልን ስለ ጎልያድ የማንንም እርዳታ አትጠይቅ፣ እኔ ሄጄ እዋጋዋለሁ ሲል ተናገረው። ሳኦልም ዳዊትን አንተ ገና ብላቴና ሕፃን ነህ፣ እርሱ ግን ከሕፃንነቱ ጀምሮ ጦረኛ ነው እና የሚቅርብህ፣ ከእርሱ ጋር መዋጋት አትችልም አለው። ዳዊት ግን ሳኦልን አለው፣ እኔ ባሪያህ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። እኔ ግን ተከትዬ እታገለዋለሁ፣ ከአፉም አስጥለው ነበር። ልክ እንደዚህ ይህን ሰው ታግዬ ጥለዋለሁ አለ። ምክንያቱም ዳዊት እግዚአብሔር ከእርሱ ጋር እንዳለ ያውቅ ነበርና ነው። ሳኦልም ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። ለዳዊትም ከባድ የጦር ትጥቅ ሰጡት፣ ግን በጣም ትልቅ ነበርና ለዳዊት ሊሆነው አልቻለም። ዳዊትም አይ ይሄ ለእኔ ሊሆን አይችልም አለ። በትሩንም በእጁ ወሰደ፣ ከወንዝም 5 ድንጋዮችን መረጠ፣ በእረኛ ኮረጆ በኪሱ ከተታቸው፣ ወንጭፉንም በእጁ ያዘ። ጎልያድም ዳዊትን ገና ብላቴና ነበርና ባየው ጊዜ ናቀው። ደግሞስ በትር ይዘህ የምትመጣብኝ እኔ ውሻ ነኝን? አለው። ወደ እኔ ና፣ ሥጋህን ለሰማይ ወፎች ለምድር አራዊት እሰጥሃለሁ አለው። ዳዊትም አንተ ሰይፍና ጦር ይዘህ ትመጣብኛለህ፣ እኔ ግን በአምላኬ በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ አለው። ወደ ማጋጠሚያ ሜዳውም ወረዱ። ዳዊትም እጁን ወደ ኮረጆ አግብቶ አንድ ድንጋይ ወሰደ፣ በወንጭፍ ውስጥም አድርጎ ወረወረው። ጎልያድም ግንባሩን መታው፣
ድንጋዩም በግንባሩ ተቀረቀረ። እርሱም በምድር ላይ ወደቀ። ዳዊት እጅግ ግዙፍ ጎልያድን ያለ ጋሻ ያለ ሰይፍ በእግዚአብሔር ላይ በነበረው እምነት ብቻ በወንጭፍና በድንጋይ አሸነፈው። ሕዝቡ በደስታ ፈነደቁ። ዳዊት እግዚአብሔር ከማንኛውም ግዙፍ ሰው እንደሚበልጥ ለሁሉም አሳይቷልና። ፍልስጤማውያን ይህን ባዩ ጊዜ ደነገጡ፣ ሸሹም።